በጣም ደስ ያለኝ ብዙ ሰዎች እኔ ወደ 20 ደብረ ሲና ራማ ቅድስት ኪዳነ ምሕረት አንድነት ገዳም ራማ ማለት ከሰባቱ ሰማያት አንዱ ሲሆን ይህ ተራራማ ሀገር የነ ቅዱስ ገብርኤል ከተማ ነው። ደብረ ሲና ራማ ኪዳነ ምሕረት ከመድረሳችን በፊትም በአጤ ዮሐንስ ዘመነ መንግስት የቅዱስ ገብርኤል ቤተ ክርስቲያን ተተከለ። ስሙንም በዙፋኑ ስም ራማ አሉት። እንግዲህ መዳንን ለወደደ የደብረ ሲና ራማ ኪዳነ ምሕረት መገኛው በወሎ ክፍለ ሀገር በራያ ቆቦ አውራጃ በምስራቅ አቅጣጫ ወደ ዞብል ተራራ በ25 ኪሎ ሜትር ርቀት ላይ ሲገኝ በመኪና ከተጓዙ በኋላ ለበረታ የ2 ሰዓት ዝግ ብሎ ለሚራመድ ደግሞ 3 ሰዓታትን ያህል የእግር መንገድ ያስኬዳል። ራማን በ6ኛው መቶ ክፍለ ዘመን ከውጭ ሀገር ከመጡት 9 ቅዱሳን መካከል አባ ጉባና አባ ገሪማ የተባሉ ታላላቅ አባቶች እንደገደሙት ገድላችን ይናገራል። በ8ኛው መቶ ክፍለ ዘመን ዮዲት ጉዲት አድባራትና ገዳማትን ስታፈርስና ስታቃጥል ይህ ገዳም በዚያ የጭካኔ ታሪክ ሰለባውን ጠፍቶ ነበር። በሂደት በፈጣሪ ፈቃድና በአባቶቻችንም ጽኑ ብርታት ገዳሙ ዳግም እንዲያንሰራራ አድርገውት የነበረ ቢሆንም በ15ኛው መቶ ክፍለ ዘመን የተነሳው አህመድ ግራኝ ደግሞ አገግሞ የነበረውን ታላቁን ገዳም ጨርሶ አውድሞታል። በጎንደር በአፄ ዮሐንስ ዘመነ መንግስት በካቶሊካውያን መስፋፋት ምክንያት ለመከራና ስደት ተላልፈው ከነበሩ ክርስቲያኖች መካከል አንዷ የነበረችው ፍቅርተ ክርስቶስ ከጎንደር ፈልሳ መጣ ይህንን ቦታ በእግዚአብሔር ፈቃድ ዳግም እንዳቀናችውና 12 ዓመታትን ያህል በተጋድሎ እንድኖረችበት ገድሏ ይናገራል። ከዚያን ጊዜም ጀምሮ የእርሷ ደቀ መዛሙርቶች የነበሩ ዛሬም ድረስ በዋሻዎቹ ተሰውረው እንደሚኖሩ ድርሳኗ ይመሰክራል። ይህ ታላቅ ገዳም ከዚያ ጊዜም በኋላ ቢሆን በተደጋጋሚ በብዙ ፈተናዎች የመፍረስ አደጋ ቢጋረጥበትም በአፄ ዮሐንስ ዘመነ መንግስት ራሳቸው ንጉሡ ወደ ቀደሙ ክብሩ እንዲመለስ አድርገውታል። ገዳሙ በደጋግ እናትና አባቶቻችን ጽኑ ትጋት በወደቀ ቁጥር ሁሉ ሲቀና ኖሯል። በፈረሰም ቁጥር ሁሉ እንደ አዲስ ሲታነጽ ቆይቷል። ሆኖም ግን ይህ ቅዱስ ገዳም እንደ ጥንቱ ሁሉ ዛሬም ከፈተና አልተለየም። ይልቁን በዚህ ዘመን ደግሞ ገዳሙ አካባቢ ላይ በሚከሰት ተደጋጋሚ ድርቅ ምክንያት ገዳማውያኑ ለከፋ ረሃብ እንዲሁም ደግሞ አካባቢው በጦርነት ቀጠና መካከል የሚገኝ እንደመሆኑ ለተደራራቢ አስከፊ ችግሮች ተጋላጭ እንዲሆን አድርጎታል። ገዳሙ ባህል ስራዬም ደግሞ የቅዳሴ ነው። እየተራቡ እየተጠሙ ግን ያለችውን ቃል እግዚአብሔር ከኔ ጋር ሆነው እየሰበሰቡ ነው ያሉ የረባቸው እንዲጠማቸው የመሄዳችን ንጉዛችን ብለው በእሷ ተመልክተው እንግዲህ እሷ ታሰባቸውም ውዳሴ ማርያም እየጸለዩ ያሉ ደግሞ አባቶች የሚያሉ እያሉ እያገዟቸው እየተወሰነ እየሰጧቸው በዛች እየተጠለሉ ነው ያሉ። አውቀዋለሁ
መፍራት የነገዋ ቤተክርስቲያን ላይ መስራት መሆኑን እንዲታወቅ ነው። ዛሬ ጉባኤ ቤት ከደረቀ እንደምታዩት አሁን ጉባኤ ቤት ላይ ትልቅ ችግሮች አሉ። በሚዲያ የማንናገራቸው እናንተ የምታውቁት ብዙ ችግር አለ። ስለዚህ ተማሪዎቻችን እዚህ ደብቀን ይዘን ያለ ነው። ልጆቻችን እንዳይሞቱብን፣ እንዳይሰደዱብን፣ እንዳይራቡ፣ እንዳይጠሙ ገዳሙ ያለውን እያካፈለ ነው። አሁን ተበትነው 300 ተማሪዎች አሉ። 300 ተማሪዎች የዜማ ይቅርታ፣ የንባብ፣ የቅዳሴ፣ የመጻሕፍት፣ የቅኔ ጉባኤ አሁን 300 ተማሪዎች አሉ። በፊት በርካታ ነበረ፣ በጦርነት ተበትነው። ስለዚህ ለእነዚህ ተማሪዎች ምግብ ያስፈልጋቸዋል፣ ልብስ ያስፈልጋቸዋል፣ መጠለያ በዓት ያስፈልጋቸዋል። ያው ከኑሮ አንጻር በእርግጥ ያው ከአዲስ አበባ ከደሴ ከተለያዩ አካባቢዎች የሚመጡ ምዕመናን ነበሩ። ገዳሙ ያው በምግብ የሚያግዙ የሚረዱ ነበሩ። አሁን ግን በሰላሙ ምክንያት ወደ ገዳሙ ለመምጣት እነሱ ተቸግረዋል። ያለንና ሰርተን የምንጠቀምበት ነገር ስለሌለ የመላእክት ድምፅ ዝማሬ በዘመሩበት አንደበታቸው የጦርነት ድምፅ አባቶች ልጆቹን ሰምተው ተረብሾ በዛ ጊዜ ደንግጦ የሄድምና ምመና ቆርጦ የሄድምና እዚህ ውስጥ ላይ ዘመኑን የዋጁ ኤሌክትሪክ ስለሌለ በምን ማሽን ታንቀሳቀሳል? ሁሉም የጉልበት ስራ ያለ ስራ ነው የሚሆነው። ለምሳሌ መብራት እዚህ ገዳም ላይ ቢገባ የልማን የሽመና የደጠባት የመሳሰሉ ሌላም ነገር መክፈት ይችላል። ያንን ገንዘብ ያላቸው ኢኮኖሚ ያላቸው ሰዎች ደግሞ በመኪና መጥቶ ካሉ በኋላ አባቶቻቸውን እናቶቻቸውን ረድተው ራሳቸውን እንዲችሉ እንደ ማስቻል አቅም ያላቸው ሰዎች በየገጠማው ሊኖሩ ይችላል። እንግዲህ በዋናነት ትልቁ የገዳሙ ችግር አሁን ሰርካ በስ ነው። የሚበላ የሚጠጣ ኃይለኛ ከፍተኛ የሆነ ችግር ላይ አባቶቻችን እናቶቻቸው ይገኛሉ። መነኮሳቱ ለዓለሙ ይጸልያሉ። እናንተ ደግሞ ሁልጊዜ ዕቀ ብዝባ